ጤና ይስጥልኝ ክቡራን አድማጭ ተመልካቾቻችን፣ ይህ ማማ ሚዲያ ነው። ሰላም ጤና ይስጥልኝ ክቡራን አድማጭ ተመልካቾቻችን፣ ውድ የማማ ሚዲያ ተከታታዮች እንዴት ከረማችሁ? እንዴት ሰነበታችሁ? እነሆ ዛሬ ጥር 16 ከዛሬ 48 ዓመት በፊት ስለተደረገ አንድ ጉዳይ ልናወጋችሁ መተናል። በቅድሚያ ሁላችሁም ኢትዮጵያውያን እንኳን ለ48ኛው ለካራማራ ድል በሰላም በጤና አደረሳችሁ። መልካም በዓል ይሁንላችሁ። ይህንን ታሪክ ሁሉም እንዲያውቅ መልእክቱን ሁሉም ጋር እንዲዳረስ ዩቲዩባችንን ሼር፣ ሰብስክራይብ፣ ላይክ በማድረግ እንድትተባበሩ እንጠይቃለን። እንግዲህ ከዛሬ 48 ዓመት በፊት ማለትም በ1970 ጥር 26 ቀን የተደረገ ታላቅ ጦርነት ነበረ። እሱም የካራማራ ጦርነት ይባላል። በእርግጥ በኢትዮጵያና በሶማሊያ መካከል የተደረገ ነው። የተጀመረው 1969 ክረምት ላይ ቢሆንም የተጠናቀቀው ግን ጥር 26 1970 ዓመተ ምህረት ነው። እንግዲህ ብዙ ነገሮች በተለያዩ ሚዲያዎች ይገለጻሉ። ለዛሬ ግን ባጭሩ እኛ መግለጽ የምንፈልገው የካራማራ ድል ምን ውጤት አስገኘ፣ ምን አዲስ ነገር አመጣ የሚለውን ነገር ውጤቶችን አንዱ ለሶስት ብለን ለመጥቀስ እንሞክራለን። የመጀመሪያው ትልቁ ውጤቱ የኢትዮጵያ ሉዓላዊነት በክብር ማስቀጠል መቻሉ ነው። እንግዲህ ከአስቀድሞ የሶማሊያ መንግስት ወይም ደግሞ በዚያድ ባሬ የሚመራው የሶማሊያ መንግስት በእብሪት ተነሳስቶ የኢትዮጵያን ዳር ድንበር ጥሶ ገብቶ እስከ ጅጅጋ ድረስ ደርሶ ነበረ። ሆኖም ግን የኢትዮጵያን ገበሬዎች፣ የኢትዮጵያን ወታደሮች በተፈጥሮ ራሱ ጀግኖች በመሆናቸው የተነሳ በአንዴ ክተት ሰራዊት ተብሎ በ6 እና 7 ወር ውስጥ ድል ተገኝቶ የዚያድ ባሬ መንግስት ሊወድቅ ይችላል ማለት ነው፣ ሊሸነፍ ይችላል። ስለዚህም የመጀመሪያው የካራማራ ድል ውጤት የኢትዮጵያ ሉዓላዊነት ክብር መከበር ነው። ሁለተኛው የታላቁ ሶማሌ ሀገረ መንግስት ግንባታ መክሸፍ ነው። እንግዲህ እንደሚታወቀው በጣሊያን ፋሺስት መንግስት ወይም ደግሞ በሙሶሎኒ አነሳሽነት ታላቋን ሶማሌ ለመገንባት የሚደረግ ጥረት ተጀምሮ ነበረና ኋላም የፋሺስቱ ዓላማ ሲከሽፍ የሶማሊያ የዚያድ ባሬ መንግስት ይህንን ዓላማ ተቀብሎ ደግሞ ለራሱ ለማድረግ መንገዶችን ጀምሮ ነበር። አንዱ የመንገዱ ስኬት ማጠናቀቂያ ብሎ ያሰበው ኢትዮጵያን ወሮ ሶማሌን መውሰድ ነበረ። ግን ይሄ አልተሳካለትም ማለት ነው። ስለዚህም በታላቋ የሶማሌ ሀገረ መንግስት መክሸፍ የካራማራ ድል ውጤት ሆኖ ተመዝግቧል ማለት ነው። ይሄ ደግሞ ታላቋ ሶማሌ የሚገነባው ከኢትዮጵያ ሶማሌን ወስዶ ከጅቡቲ እና ከኬንያም እንዲሁ አንዳንድ ግዛቶችን ወስዶ ታላቋን ሶማሌ ለመገንባት ነበር ማለት ነው። ስለዚህም ይሄ አልተሳካም። ሌላኛው ውጤት የካራማራ ድል ውጤት የሶማሊያ መንግስት መፈረካከስና መዳከም ነው። እንግዲህ የዚያድ ባሬ መንግስት በኢትዮጵያ ከተሸነፈ በኋላ ተዳክሞ መንግስቱም ጭምር ፈራርሷል ማለት ነው። ከዛ ወዲህ ሶማሊያ የራሷ ሀገር የራሷ የተረጋጋ መንግስት እስካሁን ድረስ የላትም። የተረጋጋ ሰላም፣ የተረጋጋ ሀገር የሌላት ተብላ እስካሁን ድረስ በዓለም ደረጃ ትታወቃለች ማለት ነው። ማለትም የአሸባሪዎች መናኸሪያ፣ የአሸባሪዎች መፈንጫ ሀገር ሆናለች ማለት ነው። ስለዚህም ሶማሊያ በኢትዮጵያ በመውረሯ ምክንያት በዚህ ደረጃ እስከዛሬ ድረስ ጉዳት እያጋጠማት ይገኛል። ሆኖም ግን የኢትዮጵያን ወራ ነው እንደዚህ የሆነችው ተብሎ በኢትዮጵያ መንግስት ዘንድ እንደዚህ አይነት ሐሳብ እስካሁን ድረስ የለም። በኢህአዴግ ዘመነ መንግስት ማለትም በጠቅላይ ሚኒስትሩ
መለስ ዜናዊ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ዘመነ መንግስት አልሸባብን ከሶማሊያ ለማስወገድ የኢትዮጵያ ራሷን ሰራዊት ልካ ነበር። እስከ ቅርብ ጊዜም የኢትዮጵያ ሰራዊት በሶማሊያ ሰላም እያስከበረ ነበር። አሁን በቅርብ ጊዜ በኢትዮጵያ መንግስትና በሶማሊያ መንግስት መካከል በተፈጠረ አለመግባባት ሰራዊቱ ከሶማሊያ ወጥቶ ወደ ሀገሩ ሊመለስ ይችላል ማለት ነው። ስለዚህም የሶማሊያ ሀገር መንግስት ተዳከመ፣ እንዲሁም የእርስ በርስ ጦርነት ተጀመረ። ይህ የተጀመረው ከካራማራ ድል በኋላ ነው ማለት ነው። ስለዚህም አንዱ ውጤት ይሄ ነው። እንግዲህ ሌላኛው ያሳየን ውጤት ኢትዮጵያውያን በተፈጥሮ ጀግኖች መሆናቸውን ነው የሚያሳየን ማለት ነው። በተፈጥሮ ጀግኖች ኢቭን ይሄኛውን ስንመለከት በመጽሐፍ ቅዱስ ላይም እነ ሆሜርም ጨምሮ በመጽሐፍ ቅዱስ ላይም የተገለጹ አገላለጾች አሉ። የኢትዮጵያን ሰራዊቶች፣ የኢትዮጵያን ወታደሮች ለመግለጽ ለምሳሌ ረጃጅሞች፣ ኃያላን ተዋጊዎች፣ ጀግኖች፣ ጦረኞች እየተባለ አጋዚያን እየተባሉ የሚገለጹት የኢትዮጵያ ወታደሮች፣ የኢትዮጵያ ሰራዊት ናቸው ማለት። ስለዚህም ይሄ ተፈጥሯዊ ጀግኖች በተፈጥሮ የሰጠቻቸው ጀግንነት አሁንም ተላብሰው እንዳሉ ያመለክታል ማለት ነው እና ውጤት እነዚህን ውጤት አስገኝቷል። እንግዲህ ይህ ደግሞ በኢትዮጵያም ሆነ በአፍሪካ ቀንድ ውስጥ የፖለቲካ ሚዛን እንዲለወጥ ሆኗል ማለት ነው። እንዲለወጥ ሆኗል። ስለዚህም እንኳን በኢትዮጵያና በአፍሪካ ቀንድ ቀርቶ በቀጠናውን ጨምሮ በአፍሪካም ጭምር እንዲሁም በዓለምም ደረጃ ይህ የካራማራ ድል በጥቂቱም ይሆን የፖለቲካ ሚዛኑን ወይ የፖለቲካ መስመሩን አቅጣጫውን መቀየር ችሏል ማለት ነው። እዚህ ውስጥ የምናመሰግናቸው ሁለት አካላት አሉ። በእውነት ሁላችሁም ይህንን ፕሮግራም ታደምጡ እናመሰግናቸዋለን እያላችሁ እንድጽፉም ጭምር እፈልጋለሁ። አንደኛ የቀድሞ የኢትዮጵያ ጠቅላይ ሚኒስትርና የደርግ ሊቀመንበር ኮሎኔል መንግስቱ ኃይለማርያም ነው በጣም የምናመሰግነው። እንግዲህ እሳቸው በስርዓታቸው ኢትዮጵያውያን ያላስደስቱ ናቸው ተብሎ ቢገለጽም ወይ ደግሞ እሳቸው በዘመነ መንግስታቸው እያደረጉ የነበሩት ነገር መልካም ባይሆንም ግን የኢትዮጵያ ሉዓላዊነት ክብር እስካሁን ድረስ አስጠብቆ እንዲቀጥል በማድረግ የነበራቸው ሚና ከፍተኛ በመሆኑ እናመሰግናቸዋለን ልንል ይገባል። አሁን በስደት በዚምባብዌ ሀገር ከነባለቤታቸው በሰላም እየኖሩ ይገኛሉ ማለት ነው። ሁለተኛው የቀድሞ የኩባ ሀገር መንግስት የቀድሞ ፕሬዝዳንት ፊደል ካስትሮ ነው የምናመሰግናቸው። እሳቸው ሰራዊትን በመላክ ሌሎች ከሰራዊት ጋር የተገናኙ ሌሎች የተለያዩ ባለሙያዎችን በመላክ ኢትዮጵያ ከጎንሽ ነን ብለው በጊዜው ከረዷት ሀገራት መካከል ታላቁን ስፍራ ትልቁን ቦታ የሚይዘው የኩባ እርዳታ ነው፣ የኩባ ድጋፍ ነው ማለት ነው። ኩባውያን እዚህ መጥተው ህይወታቸውን ሰውተዋል። ኩባውያን እዚህ መጥተው ደማቸውን አፍሰዋል፣ አጥንታቸውን ከስከሰዋል፣ ስጋቸውን ለኢትዮጵያ ሲል ቆርሰዋል ማለት ነው። ስለዚህም አሁንም ቢሆን የኢትዮጵያና የኩባ ግንኙነት በዚህ ላይ የተመሰረተ ነውና አሁንም ቢሆን ለኢትዮጵያ ሉዓላዊነት ክብር ለከፈላችሁት ለኢትዮጵያ ዳር ድንበር መከበር ላደረጋችሁት ከፍተኛ አገልግሎትና ድጋፍ እጅግ አድርገን እናመሰግናለን ብላችሁ በጽፉ እንወዳለን። ሁላችሁም ይሄንን የምታደምጡ ኮሜንት ላይ ጻፍ አድርጉልን። እናመሰግናለን። ኮሎኔል መንግስቱ እናመሰግናለን። ፕሬዝዳንት ፊደል ካስትሮ እናመሰግናለን። በካራማራው ድል ላደረጋችሁት አስተዋጽኦ ብላችሁ ጻፉልን። ይህንን መልእክት ለሌሎች እንዲዳረስ ሼር፣ ሰብስክራይብ፣ ላይክ አድርጉልን። እንግዲህ ለዛሬ ያዘጋጀነው አጭር መርሃ ግብር ይህን ይመስላል። እናመሰግናለን። ማማ ሚዲያን ተወዳጁ። ሰላም ቆዩን።